ሰላም እላችኋለሁ የወንጌል አማኞች የሆናችሁ በጌታ በኢየሱስ ክርስቶስ እለምናችኋለሁ። ከዚህ በፊት ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ ብዬ ለምኛችሁ አላቀም። ዛሬ ግን ይህ ቪዲዮ የምደርሳችሁ አካላት ሁሉ ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እንደምታውቁት አፖስትል ታምራት በቤተ ክርስቲያኑ ውስጥ በመጽሐፍ ቅዱስ ያልተገለጸውን አይነት ትምህርት ሲያስተምር በሰሞኑ አይተናል። ይህ ትምህርት ስተላለፍ የነበረው በሆሳና ከተማ ስታዲየም ላይ ኮንፈረንስ አዘጋጅቶ 2 ቀን እየቀረ ባለበት ሁኔታ ላይ ነው ይህንን ትምህርት ማስተማር የጀመረው። ሰው መንፈስ ነው፣ እኛ መንፈስ ነን የሚል አይነት ትምህርት ሲያስተምር እንደምትመለከቱት በጣም ብዙ ህዝብ በጭብጨባና በጩኸት በፉጨት ሲያደምቁለት እንመለከታለን። መጀመሪያ ቪዲዮውን እንስማና ወደ ሐሳብ ይመለሳሉ። ካሜራ ላይ ቴሌቪዥን ላይ ልቀቀው። ማን ኢዝ ስፒሪት አጋንንት እንዴት አጠፋም? በህይወት መኖር ራሱ ይሄንን እውነት ነው በዚህ ምድር ላይ ለመግለጥ እየታገላችሁ ያላችሁ። ለ3000 ዓመት ለ4000 ዓመት በሃይማኖት የዛገ አስተሳሰብ አፖስትሉ ሰው መንፈስ ነው ብሎ ነው የሚጀምረው። እንግዲህ እንደሰማችሁት ነው አፖስትል ታምራት ሰው መንፈስ ነው ብላችሁ እስከ ዛሬ በህይወት መኖራችሁ ራሱ ሊደንቅ ይገባል። እኔ መንፈስ ነኝ ብለህ መሞት ነበረብህ። እኛ ግን መንፈስ ነን። አሁንም እኔ ደግማለሁ፣ ይህ ቪዲዮ ቆርጣችሁ በቲቪ ላይ እንድትለቁ በሚዲያ ላይ እንድትለቁ ነው የምፈልገው። ስለዚህ እኔ ደግሞ ከዚህ አስተሳሰብ ጀምራለሁ። እኔ መንፈስ ነኝ አሜ ስፕሪት እያለ ሲጀምር እንግዲህ እንደሰማችሁት ነው። ይህ ከየት የመጣ ትምህርት ነው? እግዚአብሔር ነው የተማርነው ወይ ከሐዋርያት ነው የተማርነው? የሰው ልጅ መንፈስ ነው የሚል ትምህርት ከኢየሱስ ክርስቶስ አልተማርንም፣ ከሐዋርያት አልተማርንም፣ ከነቢያት አልተማርንም። ኢየሱስ ክርስቶስ የተሰቀለው ለመንፈስ ሳይሆን ለሰው ልጅ ነው። ኢየሱስ ክርስቶስ የተሰቀለው አንተ መንፈስ ከሆንክ ኢየሱስ ክርስቶስ የተሰቀለው ለሰው ልጆች ኃጢአት ለኃጢአተኛ ለሰው ልጅ ነው ወይስ ለኃጢአተኛ መንፈስ ነው የተሰቀለው? ኢየሱስ ክርስቶስ የተሰቀለው ለሰው ልጅ ኃጢአት ነው የምንል ከሆነ ሰው እናንተ መንፈስ ነው የምትሉ ከሆነ ኢየሱስ ክርስቶስ የተሰቀለው ለመንፈስ ነው ወይስ ለሰው ልጆች ነው? መጽሐፍ ቅዱስ የነገረን ኢየሱስ ክርስቶስ የተሰቀለው ወንድሞች መካከል ላይ በኩር ሆኖ መወለድን የመረጠው እኛን መስሎ መገለጥ በስጋ መገለጥ ያስፈለገው የሰው ልጅ ኃጢአተኛ ስለሆነ ነው። ያ ካልሆነ እኛ መንፈስ ነን የምትሉ ከሆነ እግዚአብሔር ነንም እያላችሁ ነው። እግዚአብሔር ነን ካላችሁ ደግሞ እኔ ኢየሱስ ነኝ እያላችሁ ነው። ኢየሱስ ክርስቶስ ደግሞ ኃጢአተኛ ስለሆነ ሌላ ኢየሱስ ክርስቶስ ተሰቀለ እያላችሁ ነው። ኢየሱስ ክርስቶስ እሱ የተሰቀለው ለመንፈስ ነው የምትሉ ከሆነ ኢየሱስ ክርስቶስ ለራሱ ስል ነው የተሰቀለው እያላችሁ ነው ማለት ነው። ይህ እንደ እግዚአብሔር ያልሆነ ትምህርት ነው። ታዲያ አንተ መንፈስ ከሆንክ ያንተ ተከታዮችን መንፈስ ከሆኑ ያለ ቦታ መገኘት ትችላላችሁ ማለት ነው። አዲስ አበባም ሆሳናም በተመሳሳይ ሰዓት መገኘት ትችላላችሁ ማለት ነው እንደ ትምህርታችሁ። ምክንያቱም የእግዚአብሔር መተም የሰይጣን መንፈስ ነው ያለብን አትሉ። የእግዚአብሔር መንፈስ እስከሆነ ድረስ የእግዚአብሔር መንፈስ እግዚአብሔር ስለሆነ አዲስ አበባም ሆሳናም የትም ቦታ ላይ በተመሳሳይ ሰዓት መገኘት ስለሚችል ማለት ነው። ታዲያ ለምንድን ነው የሆሳናን ህዝብ የሆሳናን ወንጌል አማኞችን 5 ሰዓት እደርሳለሁ ብለህ ቀጥረህ እስከ 6 ሰዓት ስትጠበቅ መድረስ ያልቻልከው? እስከ 6 ተኩል ስትጠበቅ መድረስ ያልቻልከው? 7 ሰዓት ድረስ አንተን ህዝቡ እንደምትመለከቱት አደባባዩን ሞልቶ ስትጠባበቅ ነበር። ታዲያ መንፈስ ከሆንክ አንተ ምንም አይነት የምትሳፈርበት አውሮፕላን የሚሆን መኪና አያስፈልግህም ማለት ነው። አንተና ጋርዶች ግን ስትመጡ በብዙ መኪና ታጅባችሁ ስትመጡ ለዛውም ሰግታችሁ ከመኪና መውረድ ፈርተህ ረጅም ጊዜ ቆይተህ ከጎን ፖሊስ አሳጅበህ አባቶች መሃል ላይ ሆነ ቆመህ እንመለከታለን። መንፈስ ከሆንክ ለምን ትሰጋለህ? መንፈስ ከሆንክ ሊያጠቃ የሚችለውን ሰው ብኖር እንኳን ለምንድን ነው ወዲያው መለየት የማትችለው? አንድ ሰው ሊያጠቃ ስል በቦታ ያልነበር ከሆነ መሰወር የማትችለው ለምንድን ነው? ይህ እግዚአብሔር ቃል አይደለም። እንደ ሰው ሎጂክ እንኳን የሚያስኬድ ትምህርት አይደለም። ስለዚህ በሆሳና አካባቢ ያላችሁ በዓለም ዙሪያ ያላችሁ የወንጌል አማኞች አፖስትል ታምራት ከዚህ ስተት ትምህርት መመለሱን
እኔ የተናገርኩት ስህተት ነው ወይም ምክንያትም የምፈጥር ከሆነ ከዚህ አንጻር ነው ይህንን የተናገርኩት የምለውን ነገር ስቴዲየም ላይ ኮንፈረንሱን ከመጀመሩ በፊት በአባቶች ፊት በወንጌል አማኞች ፊት ሚዲያ ላይ ለቆ የኢትዮጵያን ወንጌል አማኞችን ይቅርታ ካልጠየቀ በቀር ካውንስሉ በዚህ ጉዳይ ላይ እንድነጋገርበት የሆሳዕና አብያተ ክርስቲያናትን ብትሆኑ እንዲሁም ከጎን ደግፋችሁ የምትወጡ የወንጌል አማኞች በዚህ ኮንፈረንስ ላይ በዚህ ፕሮግራም ላይ ይህንን የእግዚአብሔርን ቃል የምጣረሰውን ነገር ይዞ የመጣውን ነቢይ ከዚህ በፊት እጅግ እንወደዋለን። የእግዚአብሔርን ቃል የሚያስተምር ሰው ነው። ግን ነገሮች ሁሉ እየተስተካከለ ኑሯችን ስታተስ እየተስተካከለ በሰው ዘንድ እጅግ እየታወቅን በመጣን ቁጥር ሁሉ እግዚአብሔር ላይ እግር የምናነሳ ከሆነ እንደ እስራኤላውያን ልጆች የትላንትና የግብፅ ሕይወትን የማያስታውሱ እንዴት በምድረ ባዳ ላይ እግዚአብሔር አባቶቻቸውን እንደመረ የማያስታውሱ ባህርን ከፍሎ እንዴት እንዳሻገራቸው ከዓለት ላይ ውሃን እንዴት እንዳፈለቀ እንዴት እየረዳቸው እንዳሻገረ የማያውቁ ትውልዶችን እየመሰልን የምንሄድ ከሆነ እኛ ደግሞ ይህንን ዝም ብለን ልንመለከት አንችልም። ስለዚህ ይህ ቪዲዮ የሚደርሳችሁ ሰዎች ለራሱም እንዲደርስ ለብዙ ወንጌል አማኞች እንዲደርስ ለኢትዮጵያ ወንጌል አማኞች ካውንስል እንዲደርስ ኮንፈረንሱን ከመጀመሩ በፊት ነገና ተነጎዳ ከሚያደርገው ኮንፈረንስ በፊት ይቅርታን የምጠይቅበት እድል እንዲፈጠር ሁለተኛ ቆሮንቶስ ምዕራፍ 10:5 ላይ እንደምናገረው የሰውን ሐሳብ በእግዚአብሔር ዕውቀት ላይ የምነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስ መታዘዝም አእምሮን ሁሉ እንማርካለን እንደምል እንደ እግዚአብሔር ቃል ይህ በስተት መንገድ እየሄደ ያለ ወንድማችን እንድማረክ እናደርጋለን። ይህ ቪዲዮ የሚደርሳችሁ ሁሉ ሼር ኮፒ ሊንክ እንድታደርጉ በጌታ ፍቅር እለምናችኋለሁ። ይህ ወንድማችን በጠላት ጥርስ ላይ ገብቶ ሊቀር አይገባም። በቤቱ ላይ የሚከተሉ ምዕመናንም በዚህ ክፋት ላይ እንዲሄዱ አይገባም። ሼር ኮፒ ሊንክ ላይክ ስታደርጉ እኔንም ፎሎ ስታደርጉኝ በእውነት ነው የጌታን ሚሽን የእግዚአብሔርን ፈቃድ እንዳገለገላችሁና በእግዚአብሔር ዘንድ ጽድቅ ያለውን ነገር እንዳደረጋችሁ ቁጠሩ። ተባረኩ። አመሰግናለሁ።